አልጋ ላይ ስትሆን መቼም ቁም ነገር የላትም ነው የምትሉት፣ ግን የምር ዛሬ ቁም ነገር ላወራ ነው የመጣሁት ስለኔና ስለ ባሌ። በዚህ ኮሜንት ነው የተነሳሁት፣ ምክንያቱም ሰውን ምን ያህል እንደሚያበረታ ልነግራችሁ ማለት ነው። እኔና ባሌ ስንጋባ እኔ ከዩኒቨርሲቲ ተመርቄ 6 ወርም አልቆየሁም። በቃ ከራሴ ጋር ብቻዬን ራሱ አልኖርኩም። በቃ ከዩኒቨርሲቲ እሱን ያገባሁት ቀጥታ 23 ዓመቴ ነበር፣ እሱ 29 ዓመቱ ነበር። ግን እሱ በጣም ማቹር ሰው ነበረ፣ እንደ 29 ዓመት ልጅ። ምክንያቱም እኔ አሁን ወንድሜ ታናሽ ወንድሜ 29 ሊሞላው 2 ዓመት ነው ምናምን የቀረው፣ ጀዝባ ነው ስቲል እና በጣም ማቹር ሰው ነበር ባሌ። ተጋባን። በጣም ፋይናንሻሊ ስትራግል እናረግ ነበር ከምላችሁ በላይ ቸግሮን ምናምን ብዙ አልፈናል። ተማሪ ሬዚደንት ነበር እሱ ምናምን። ከዛ እሱን ሁሉ አለፍ ነውና ተመረቀ፣ ሲኒየር ሐኪም ሆነ፣ ጅጅጋ ሄደ። በጣም ጠንካራ ሰራተኛ ነው። ባይዘው እንዲህ ነው ምላችሁ አይደለም። ይሄ ሁሉ ሲሆን እኔ መጀመሪያ ኤንጂኦ ሰራተኛ ነበርኩ፣ ጥሩ ደሞዝ ነበረኝ። ከዛ ግን ልጄን ሳረግ እኔ እርጉዝ ስሆን ስራ መስራት አልችልም፣ በቃ ቤት ተቀመጥኩኝ፣ ምንም ስራ አልሰራም ነበር። ከዛን እሱ ጅጅጋ ሄደ። እግዚአብሔር ይመስገን ህይወት ተቀየረ። በጣም ቆንጆ ይከፈለው ነበር፣ በደንብ ንብረት ያዝን፣ ብዙ ገንዘብ ሴቭ አደረገ፣ በጣም ብዙ ነገር አረገ። ግን በዛ መሀል እኔ ኦልሞስት 2 ዓመት 3 ዓመት ቤት ስለነበርኩኝ እንዳይከፋት ብሎ ይሁን አላቅም፣ ብቻ የእሱ ገቢዎች ማንኛውም ገቢ ማንኛውም ገንዘቡ ወደ እኔ አካውንት ነበር የሚገባው። እሱ ራሱ ጋር 500 ብር ራሱ አያደርግም ነበርና መቼም ማረሳው እሁድ ለትራንስፖርት ምናምን እያለ ለሻይ ምናምን እያለ ይወስድና በዚህኛው እሁድ 1000 ብር ከወሰደ ኔክስት እሁድ ማሬ ፖኬት መኒ ስለው አይ ከባለፈው 1000 ብር ላይ 800 ብር ተርፎኛል ምናምን ይለኝ ነበረ። እና እኔ ነው ማኔጅ እንዳረግ እንትን የሚለው በቃ ምን አደረግሽው እንኳን አይለኝም። እኔ ምንም ስራ የለኝም እንዳልኳችሁ ከ3-4 ዓመት ስራ የለኝም። እኔ እና እሱ እና ስራም ሳይኖራት ብር ስጠኝ የሚለው ስሜት እንደው ያስከፋታል። ስራ የለኝም፣ ምክንያቱም ኤንጂኦ ቆንጆ ስራዬን ትቼ ነው ቁጭ ብዬ ልጆች ያሳደግኩት። ያስከፋታል ብሎ ስለሚያስብ ጭራሽ እሱ ጋር ራሱ ብር አያደርግም። እና እንትን ዓለም ሁሉ ከንቱ፣ ገንዘብ ሁሉ ምንም ደንታ የሌለው እኔ የኔና የሱ ግንኙነት ከገንዘብም ከምንም በላይ እንደሆነ እንዳስብ አድርጎኛል። እኔ ለምን 1 ቢሊዮን ብር ኬት ይመጣል እንጂ አይነጠፍም አይደንቀኝም፣ እና እንዳይደንቀኝ አድርጎኛል። ከዛ ሚጢን ወልጃት ቤቢን ወለድኩ። ሚጢን ተከታታይ እኔ በ5 ዓመት ነው 3 ልጅ የወለድኩት። እና ሚጢን ወልጃት ቤት ነበርኩኝ። ትንሽ ተደበርኩኝ፣ በቃ ድብርት ውስጥ ምናምን ገባሁ። አራስ ቤት ይደብራል ታውቃላችሁ። የዛን አካባቢ ነው ቲክቶክ የጀመርኩት። እሱ የዛ ሰዓትም ጅጅጋ ነው ያለው። የሚገርማችሁ ከጅጅጋ ደግሞ ሌላ ቦታ እየሄደ የሆነ አሪፍ ስራ ሰርቶ ነው የሚመጣውና እኔ እዛ ባሌ እንደዛ በረሃ የላኩ አልመስልም። በጣም ፈታ ብዬ ነበር የምኖረው። እንደፈለኩ ማሬ ሂጂ ውጪ፣ እስቲ ዛሬ ተዝናኚ፣ ጓደኞችሽን አግኚ፣ ዛሬ ፈታ በይ፣ እንትን የማይለኝ ነገር የለም። ግን ስራ ስለሌለኝ እንደሚከፋኝ ያውቃልና እቁብ እንጥል ነበር። ልክ እቁብ ሲደርሰው መኪና ገዛልኝ። አሁን ሚይዛት መኪና ባሌ ገዛልኝ ናት። ከዛ ገዛልኝና ተናደርኩ። እንደውም ማለት ደስ ይላልኩ መኪና፣ ግን ስራ የለኝ፣ የሚሄድበት የለኝ። አይደለም ማርያም እኔ ሚስቴን ስለማቃት ነው አለ። እኔ ሚስቴ ምን አይነት ጀግና ሚስት እንዳለኝ ስለማቅ ነው አለ። ይሄን መኪና የገዛሁት አንቺ አንዴ ከቤት ውጪ እንጂ አንድ ቦታ እንኳን እንደማትቀመጭ አውቃለሁ። 4-5 ስራ እንደምትሰሪ አውቃለሁ። በደንብ ጎበዝ የቢዝነስ ሰው እንደምትሆኚ ጭንቅላትሽን አውቀዋለሁ። የኔ ሚስት ጀግና ናት። ዛሬ መቀመጥሽን አትይ፣ ለዛኔ ገዛውልሽ አለኝ። ይሄው እግዚአብሔር ይመስገን መኪናዬን በየ3 ወሩ ነው ሰርቪስ ማረጋት 5000 ኪሎ ሜትር ይሄድኩባት። የዛን ቀን ባሌ እንደዛ አለኝ። ተነሳው ኬክ መስራት ጀመርኩ፣ ዲኮር መስራት ጀመርኩ፣ ከሺን ልብስ ማምጣት ጀመርኩ፣ ከአሊባባ ምናምን እቃ አስመጣለሁ። እንደዛ እያልኩ ኬክ ቢዝነሴን በጣም አሪፍ ነበር። ከዛ ቲክቶክ ተጀመረ። በቲክቶክ እያለ ሱቅ ተከፈተ። ይኸው አሁን የቻይናው ተከፈተ። ምን ተባለ። እና እኔ በህይወቴ ማና በረታሽ፣ ማና አስነሳሽ፣ ማና ጀገነሽ ብትሉ ባሌ እላለሁ። እና እሱን ለማመስገን ነው ዛሬ የመጣሁት። ጀግና ባል ነው ያለኝ። ለቤተሰቡ ብሎ ለምን ጦር ሜዳ አይሄድም? የሆነ ጊዜ ጦር ሜዳ ያለበት ሁሉ ሄዶ ስራ ሰርቶ መጥቶ ያውቃል። እኛ ጥሩ ገቢ ጥሩ ነገር እንዲኖረን ማለት ነው። እኔ እዚህ መጥቼ ቲክቶክ ላይ ስላወራው ምናምን አይደለም። ቤታችንን ያቆመው ሁሉ ነገራችንን ያደረገው የቤታችን መሰረት ባሌ ነውና በዚህ አጋጣሚ አይ ላቭ ዩ ለማለት ነው። ተነሽ ራት ስሪለት እንዳትሉኝ ከወርቅ አስመጥቻለሁ።